ሰላም አለይኩም ወራህመቱላሂ ወበረካቱ። የሴት ልጅ ጥቃት ይብቃ። የሴት ልጅ የግድ መደፈር የለባትም። የግድ በወንድ ልጅ መገደል የለባትም። እንደዚህ አይነት ወንጀል የሚሰሩ ወንዶች ደግሞ መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። አብርሽን ያህል ከነጻነት ፍቅር ከፍቅር ሩታ ነው እንዴ? ለምን ትላንተኛ ሰዎች ሲሰድቡ ተቃውመናል፣ መልስ ሰጥተናል። አትንኩት በቃ እሱ ተፈልጎ ነው የተሰጠው ብለን ተናግረናል። አንቺ ደግሞ ይሄን ያህል አግብቶ በቬሎ እስኪ ፖስት ድረስ ዱባይ ሄዶ እስኪ ዝናና ድረስ ቡታጅራ ላይ ያ ሁሉ ነገር ሲካሄድ እነ ፋሲካ ዩቲዩብ እነ አሚን ዩቲዩብ እየወጡ የሀገሩ ልጅ ናት፣ የቡታጅራ ልጅ ነች፣ በገንዘብ ተገዝታ ነው ከአዲስ አበባ አልመጣችም ብሎ ሲያወሩ ጆሮ ጠብ ብለሽ ትተሽ አሁን ደግሞ ትዳር ሲይዝ አንቺ በዚህ መንገድ መምጣትሽ ልክ አይደለም፣ መጎዳትሽ አግባብ አይደለም። ሶ ግን እዚህ ጋር አሁን ምንድነው የኔ ሀሳብ፣ ልጅቷን ተረዷት፣ አትስደቧት። ኤፍሬም ዩቲዩብ አለ፣ ማርክ ዩቲዩብ አለ፣ ኢዮብ ነው ማን ነው አቤል የሚባል ዩቲዩብ ብዙ የቡታጅራ ልጆች አሉ። ተረዷት ልጅቷ እንዴ። ልጅቷ የሰው ልጅ መደፈር የለበትም። ቅስሟ ተሰብሯል፣ ሞራሯን በሙሉ ሰብሮታል። የቡታጅራ ልጆች ለምንድን ነው እንደዚህ የምታረጉት? በቃ ለምን ይሄን ሁሉ በደል ትበድላላችሁ? ለምን ይሄ ሁሉ ይሆናል? ማርክ ሄለንን አስለቅሶ ደንብ አስነብቶ በዝምድና ምናም ተብሎ ተዋት። ኦኬ ፍቅር ትላንት አልቅሳ ተሰባብራ ወጥቃ እንደ አዲስ ተነስታ ስትመጣ ሰባብራችሁ እንዳትቆም አርጋችሁ ብትቷት፣ እሷ ግን የማንም አያስቆመኝም ብላ የእናቴ ልጅ ነኝ በማለት አቤት ይወር ያለ እና ቆማ ሄዳለች። ወላሂ አድናቂዋ ነኝ እኔ። ወንዶች ብቻ ሲበደሉ ወንዶች ትላላችሁ። እነዚህ ሴቶች ተበዳይ ናቸው። እችሊ ድምጽ ይሰማ ብላን የመጣችው ድምጿ ይሰማ። ብዙ ፋይል አውጥታለች፣ ብዙ ነገር። ከዚህ በላይ ምን ፈለጋችሁ? የምትከታተሉ ሰዎች ምንድን ነው የምትፈልጉት? ገና አሁን ነገር ሌላ ትመጣለች። የልብስ ማስታወቂያ ተንበርክኮ አበባ እየሰጡ ነው። ልደት አብሮ እያከበሩ ነው። ለስላሳ አፍ ለአፍ እየተጣጡ ነው። እየተላላሱ ልደት ነው የሚባል አማርኛ ያለ እንዴ? ምን ሆናችሁን እናንተ? እንደ ሴት አስቡ። ነገ በእናንተ ላይ የሚደርሰውን ነገር አስቡ። ዛሬ ሚዲያ ላይ መታችሁ ተከዳው እንዲያል ብላችሁ የምታለቅሱት እየየ የምትሉት ቀልድ ነው።